ሌላኛው ደግሞ ያው ኢልነስ አንዛይቲ ዲስኦርደር የምንለው ነው። ኢልነስ አንዛይቲ ዲስኦርደር በቀድሞ ስሙ ሃይፖኮንድሪያሲስ ይባላል። ይሄ አንዳንዴ ሕክምና ተማሪዎችም ላይ በብዛት ይታያል። ስለሆነ በሽታ ሲያነቡ ያ በሽታ አለብኝ ብሎ መፍራት ይጀምራሉ። ለምሳሌ ብሬን ካንሰር፣ ራስ ምታት አለው፣ ማስመለስ አለው ምናምን የሚል ነገር ካዩ እንደ አጋጣሚ አንድ ሙሉ ቀን ራስ ምታት ቢያማቸውና በሌላ ምክንያት ቢያስመልሱ አውቶማቲካሊ ብሬን ካንሰር አለብኝ ብለው በጣም ከመፍራታቸው የተነሳ ልክ ብሬን ካንሰር አለብህ ተብሎ እንደሚኖር ሰው ያህል ተጨንቀው ለትንሽ ጊዜ ላልተባለ ማለትም ለወራት፣ አንዳንዶች ደግሞ ለአመታት በዛ ስሜት የሚቆዩ አሉ። ያው የህክምና ተማሪዎች ያልኩት በአብዛኛው ማቴሪያሉን አግኝተው አንብበው ስለ በሽታዎች የሚረዱ እነሱ ናቸው እንጂ በማህበረሰብ ውስጥ እንደዚህ ከላይ እንደዚህ አይነት በሽታ ይዞት እኮ ኪሎ ቀነሰ ቢባል፣ ለምሳሌ ኤች አይ ቪ ይዞት ኪሎ ቀነሰ ለረጅም ጊዜ፣ ታዲያ ኪሎ በሚቀንስበት ወቅት ለረጅም ጊዜ ተቅማጥ፣ ትኩሳት ነበረው፣ ሳል ነበረው ቢባል አንድ ሰው ለ2 ሳምንት ሳል ሲይዘው አውቶማቲካሊ በቃ ወይኔ ጉዴ እኔማ ኤች አይ ቪ አለ ከመጨነቅም አልፎ ልክ እንደ ታማሚ ለሰው ችግሩን ሳይናገር የቀድሞ ምናልባት ሪስክ ፋክተር የምንላቸው ላይክ ሴክሹዋል ኢንተርኮርስ ሲሆን ስለታማ ነገሮችን ነክቶ ከነበረ ሰውን በቃ እስከ መጠርጠር ወይኔ ያቺ የሆነ ጊዜ አብሬያት እንትን ያልኳት ልጅ አስይዛኝስ ቢሆን ወይ ደግሞ የሆነ ቀን የወጋኝ ሚስማር እሷ አስይዞኝስ ቢሆን እንደዚህ ዛሬ ሳል በሳል እየሆንኩ ታማሚ ሆንኩት ወይኔ እያለ ጤና ጣቢያ ወይ ሆስፒታል ሄዶ ምርመራ ማድረግ እስከ መፍራት ያሰውዬ እኮ ምናልባትም ነፃ የሆነ ሰው ነው እና ለምሳሌ ኤች አይ ቪ የለበትም ግን ገና ለገና ይሄ በሽታ አለብኝ ብሎ በመፍራት ህይወቱን ላልተወሰነ ጊዜ በመጨነቅ የሚኖራለን እና የሆነ ጊዜ ያው እንደምንም ብሎ ድፍረት ኖሮት የተመረመረ ጊዜ ያው ነፃ መሆኑን ሲያውቅ ያው ይህን ሁሉ ጊዜ በከንቱ ሲጨነቅ እንደነበር ይረዳል። እንደ ካንሰሮች፣ እንደ ኤች አይ ቪዎችን አይነት በሽታ ማንሳት የፈለግኩት በእነሱ ብቻ የሚፈጠር ስለሆነ ሳይሆን በአብዛኛው በእንደዚህ አይነት ያው በማህበረሰባችን ሲሪየስ ኢልነስ የምንላቸው አይነት ሀሳቦች ላይ ነው ብዙ ጊዜ ያው አንዛይቲ የሚፈጠረው እና ክራይቴሪያ አለው። ክራይቴሪያ ፕሪኦኩፔሽን ዊዝ ሃቪንግ ኦር አኳሪንግ ሲሪየስ ኢልነስ ይላል ለምሳሌ እና ግዴታ ያ ሰውዬ እንደሚለው ምልክቶችን ማየት አይጠበቅበትም። ከምንም የመነጨ አንዛይቲ ሊኖር ይችላል። አንዳንዴ ከመሬት ተነስቶ በዜና ስለ ማህፀን በር ካንሰር ስትሰማ የነበረ ሴትዮ ወይ በሬዲዮ ስትሰማ ከዋለች እንዴ እኔ ይኖርብኝ ሆን እንዴ ብላ በጣም ከልክ በላይ ተጨነቅና ታዲያ ያው አጋጣሚውን አግኝታ ተመርመሪ ብትባልም በመፍራት መመርመሩላ ላትፈልግ ትችላለች እና እንዳልኩት እቺ ሴትዮ 90% ነፃ የሆነች ሴትዮ ናት። ያው ሕክምና ስለሆነ 100% ማለት ባይቻልም 90% ነፃ የሆነች የዛ በሽታ ያልሆነች ሴትዮ ሆና ሳለች ያው ትፈራለች እና እንደዚህ አይነት ነገሮች አሉ። ራሳቸውን ለምሳሌ ከዛ በሽታ ጋር የተጠቀሰ ነገር ቢኖር ይሄ ነገር እኔ ላይ ያለ ብሎ በመፍራት ለምሳሌ እንዴት ብዬ ለምሳሌ የማህፀን በር ካንሰር ያለባቸው ሴቶች ከማህፀናቸው ደም ሊፈስ ይችላል የሚል ነገር ከሰሙ ከዜና ወይ ከሬዲዮ ወይ ከሆነ ከጉግል ላይ አንብበው ምን ይፈራሉ? ምናልባት የወር አበባቸው እንዳጋጣሚ ረዝሞ ወይ ደግሞ አንዳንዴ ወሩን ሳይጠብቅ ቀድሞ የመጣ እንደሆን ደም ካዩ ባልጠበቁ ሰዓት ወይኔ ይሄ ነገር ካንሰር ይሆን እንዲህ ብለው ከልክ በላይ በመጨነቅ ያንን ነገር ታዲያ ሄዶ ተመርምሮ ቁርጥን ከማወቅ ይልቅ መሸሽ እና በቃ ራስ እንደ ታማሚ ቆጥሮ ከምርመራ መራቅ ሊታይ ይችላል። አንዳንዶቹ ደግሞ በተቃራኒ 10 የመመርመር እና 10ም ተመርምረው ምንም አይገኝባቸውም። አሁንም ደግሞ ደጋግመው ቤተሰብን የማሰልቸት ወዳጆቻቸውን የማሰልቸት እንዲሁም አንዳንዴ ሐኪሞቻቸውንም እስከ ማሰልቸት ይደርሳሉ። በጣም ምርመራ ምን ከመፈለጋቸው የተነሳና ያው የሚመከረው ነገር ይሄ ነገር ከአይምሮ ጋር የሚገናኝ ነገር መሆኑንና ያው ከሳይካትሪስት ወይ ደግሞ ከሳይኮሎጂስት ጋር ተገናኝቶ አንዳንድ ነገሮች ላይ በመነጋገር ሜዲካሊ የተረጋገጠ በሽታ እስካልተገኘበት አንድ ሰው ከልክ በላይ ፈርቶ በምርመራዎች እና በሕክምና መጨነቅ የለበትም ማለት ነው።